በቃ ራስን የመቀየር ሀገርን የመቀየር ጉልበት የሰጠው ይሄ ህዝብ ነው። ይሄ ህዝብ ካላምበረከከ በስተቀር እንቅልፍ አይወስደው። ለአማራ ተስፋፊ ልሂቃን አለን የሚሉት አንደኛ የኢትዮጵያ ታላቅነት የሚባለው ተረት የሚያወሩት ተረት አለ። ከየት እንደመጣ አይታወቅም። ያ የኢትዮጵያ ታላቅነት መጥቶ ከሆነ ወይ በአክሱም ዘመን ነበር የሚባላል። የአክሱም ዘመን ከነበረ የአክሱም ዘመን የማን ዘመን ነበር ብለሽ መሟገት ይችላልሽ። እኔ ርዕሴ አይደለም። አሁን የማን እንደነበረ አሳምራ ቃልሁ ግን ርዕሴ አይደለም። ያ አማራ ተስፋፊ ልሂቅ ታላቅ ኢትዮጵያ ሲል እሱ እንደፈለገ መርሃ ቤት የሚባል ቦታ ትልልቅ መሳፍንት የተፈጠሩበት አካባቢ መንገድ የተሰራለት በኢህአዴግ ጊዜ ነው። ምንም እዚህ ላይ የፋክት ጉዳይ ስለሆነ መሟገት አንችልም። ለሚሚዳ የሚባል ቦታ መንገድ የሰራለት ወሎ ካቤ ጀምረሽ እስከ ዋድላ አድላንታ ቡግና ግዳም ብለሽ ላሊበላ ገብተሽ መንገድ የተሰራው በኢህአዴግ ጊዜ ነው። ይህ ሁሉ የአማራ ልሂቅ ነኝ የሚል ቀጣፊ በአማራ ህዝብ ስም ሲሸቅል የፈጠራት ነገር ታላቋ ኢትዮጵያ የምትባል ኮንሰፕት እሱ እንደፈለገ የሚጠመዛት ኮንሰፕት ነው። የእሱ እንጀራ መቼ ተዘጋ? በኢህአዴግ ምክንያት። ግን ኢህአዴግን እንደንትን አይቆጥርም። ኢህአዴግ እንደ ተቋም ሳይሆን ይህ ህወሓትንም አይደለም። ህወሓትንም ለዚህ ደረጃ ያደረሰው የትግራይ ህዝብ ነው። ስለዚህ ትግራይ ህዝብ ጠላቴ ነው ብሎ ያምናል። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። አብይ አህመድ ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ህክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነግረሽ። አማራ እኮ ልክ አስገባው ነበር። ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን አለ። የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን። የተንበረከከ ትግራይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራይን እንደ ህዝብ መጥፋት አለበት ብለው ተንቀሳቀሱ። የጀመሩት እንቅስቃሴ በዋናነት ህዝቡ እንደ ህዝብ እንዲጠላ ማድረግ ነው። አሁን ተመልሰው 8 ወር አንዴ በእኗል ጠፍቷል፣ ጁንታው እንዲህ ብለዋል ምናምን ያላወሩት ወሬ የለም። ኦኬ አሁን በጣም በታሪካችን ፕሮባብሊ ተሰምቶ የማይታወቅ መከራ አድርሰውብናል። ተሳክቶላቸው እኔ የግሌ ነገር እኔ እንደ አዲስ እንደመወለድ ነው ወስደው እንኳን ትግራይን ለማወቅ እንኳን የትግራይን አባቶች እናቶች ለማወቅ እድሉ ገጠመኝ። ጀግንነት በተረት መሰማው አይደለም፣ በአካል ያየሁት ጀግንነት እንኳን ለማየት ወጣቶች ከማንም በፊት ጠላት ጋር ተናንቀው ሲወድቁ በአካል ለማየት እንኳን እድሉ ገጠመኝ። አንፎርቹኔት ኢንጂነሮች ሆነው ማገልገል የነበረባቸው ወጣቶች ለህዝባቸው ክብር ሲሉ ሲሰዋ አይቻለሁ። ግን ሶ ቤት እንኳን ሆነ ያን በማድረግ ተቀለበሰ። እነዚህ ሰዎች አሁንም ቢሆን ለትግራይ ህዝብ አስበው ያቆሙት ፕሮፓጋንዳ አልነበረም፣ ቀጥለውበታል። አብይ አሁን ሊከፍት የሚችልበት እድል በገጠመው ቁጥር ደመቀ የሆነ ማምታታት የሚችልበት መድረክ በገጠመው ቁጥር የትግራይ ህዝብ ለማሳነስ በመከር ነው እድሜያቸውን ያሳለፉት። የአማራ ተስፋፊ ልሂቅ የአማራ ልሂቅ የሚያልኳል የአማራ ልሂቅ የገበሬ አባቱን ኑሮ ሊቀይር የሚሞክር የሚታትር የአማራ ልሂቅ የለም ማለት ነው። ግን ግዛት ካላስመለስኩ ብሎ የሚፎክረው ሁሉም ይሄ በአማራ ህዝብ ስም አማራን ለአደጋ የሚዳርገው፣ በኦሮሞ ህዝብ ስም ኦሮሞን ለአደጋ የሚዳርገው፣ በሆነ ህዝብ ስም ህዝቡን ለእንትን የሚዳርገው ተሰብስበው ይህንን ህዝብ ካላንበረከኩ በስተቀር እንቅልፍ አያገኙ። አሁን ተመልሰው እሱን ነው እየደገሙ ያሉት። በተገኘው አጋጣሚ ሲሰድቡት፣ ስሙን ሲያጠፉት ከመቅጽበት መጥፋት አለበት፣ አንዴ እንዲህ ነው አንዴ ዘሩ መጥፋት አለበት የሚሉት ህዝብ ዘሩን ማጥፋት አልቻሉም። አንዴ በቁጥር ይሄን ያክል ህዝብ እንዴት ያሸንፋናል ብለው በቁጥር የህዝቦች ግጥም አይደለም ይሄ፣ ገመድ ጉተታ አይደለም። ገመድ ጉተታ
የሆነ ቡድን ትይዥና 90 ሚሊዮን ህዝብ ከ7 ሚሊዮን ህዝብ ጋር ገመድ ሊጎትት ይችላል። እንደዛ አይደለም። ህዝቦች የገጠሙት ጦርነት የለም እዚህ ውስጥ። የአማራ ተስፋፊ ልሂቅ ከአብይ አህመድ እና ከኢሳያስ አፈወርቂ ጋር ሆኖ አለን የሚሉትን አጀንዳ ለማስፈጸም ጠላት ሆኖ የጋራ ጠላት ነው ያሰባሰባቸው። ጠላት ሆኖ ያገኙት አሁን ለምን ተመልሰው ወደዚህ ገቡ ብትይ አሁን እንደገና ሪማይንድ የቀየሩት ነገር ለምን ፍርስ ፕሌስ ስዱን አላቆሙት ቀየሩት ይሆናል የስዱን መንገድ እንጂ አሁን ተመልሰው ቀደም እንዳልሽው ወያኔ ህወሓት ጁንታ ምናምን ይባል ጁንታ እንደሚባል በቅርቡ ጊዜ ነው የሰማሁት። ስልክ ምናምን ማግኘት ከጀመርን በኋላ ነው እንጂ አላውቅም ነበር። ሚዲያም ለምን ተከታተለ እነዚህ የሚሏቸውን ሰዎች አይደለም አሁን ቀጥታ ህዝቡን ማስደብ ጀምረዋል። ያው ጀምረዋል። አቶ አገኘው ተናግሯል። አገኘው ተሻገር እኔ እዚህ መጥቶ ያወራውን ባሰማሽ እዚሁ ትግራይ ቲቪ ላይ አለ። እዚህ መጥቶ ማለት አገኘው ሞቅታ ባለበት በሙሉ እንደፈለገ የሚናገር ሰው ነው። አሁን እንዳገኘው ተሻገር አይነቱን ሰው መሪ አርጎ የተቀበለ ማህበረሰብ የራሱን ጤንነት ቼክ ማድረግ መቻል አለበት። እኔ እንትን እያልኩ አይደለም ብሌም እያልኩ አይደለም። የአማራ ህዝብ ላይ የተጫነ ሰው ነው እንጂ የአማራ ህዝብ እጅ አውጥቶ የመረጠው ሰው አይደለም። አገኘው ተሻገር አብይ አህመድ የኢትዮጵያ ህዝብ እጅ አውጥቶ የመረጠው ሰው አይደለም። የኔም ኃላፊነት ጭምር ነው። አብይ አህመድ ሲመረጥ እጅ አላወጣሁም በመጀመሪያ ዙር ጋር ሁለተኛ ዙር ላይ ግን እጅ አውጥቻለሁ። ሰው ከብሌሙ ነፃ ነው ማለት ነው። እነዚህ አይነት የአእምሮ ህሙማን መሪ አርጎ የተቀበለ ማህበረሰብ ነው ቼክ ማድረግ ያለበት ራሱ ነው። ቢያንስ የትግራይ ህዝብ እኔንም ነፃ አውጥቶኛል ከእንደዚህ አይነቱ የእብደት አዝማሚያ። እነዚህ ሰዎች እንደ መሪ ከመቀበል ነፃ እንደወጣ አልተቀበልኳቸውም፣ ግን ሙሉ በሙሉ ነፃ እንደወጣ የትግራይ ህዝብ አግዞኛል። ለዚህ አንተ እነዚህ ሰዎች ወጥተው ይሄ ህዝብ ጠላት ነው ይልሻል። ይሄ ህዝብ ጠላት ነው ይልሻል። ይሄ ህዝብ ጠላት ነው። አዎ ጠላት ነው። ለነሱ የማንበርከክ አገርን በባርነት አገርን የማንበርከክ ፍላጎት አልተገዛም አይገዛም ብቻ ሳይሆን ህልማቸውን አምክኖ ሰዎች ናቸው የነገሩኝ። አልሰማሁትም። አገኘው ራሴን አጠፋ ነበር። አላማጣ ቢያዝ ኮረም ቢያዝ ወልቃይት ቢያዝ ነበር። አያጠፋም። አንድ ጓደኛ እንዳለኝ በተመድ ወይም በገለልተኛ አካል ካልተጣራ ይሄን ውሳኔ አልወስንም ይላል ይለኛል። እነዚህ አይነት በሽተኞች የፈለጉትን ቢሉ መገረም የለብንም። እንደ አዲስ ለምን ተከፈተ ዘመቻው ለምትይ ዘመቻው ቀድሞውኑ ስላልተዘጋ ነው። አልተዘጋም። ዘመቻው አልተዘጋም። ምክንያቱም ይሄ ህዝብ እስኪንበረከክ ድረስ ዘመቻው የሚቀጥል ነው የሚሆነው። አሁንም ቢሆን ሁሉንም ያነሳሱ ቀስት ይዘህ ገጀራ ይዘህ ይሉታል። መድፎቻቸውን አስረክበው ያላችሁን አሁን ሰዓት የኢትዮጵያ ፌደራል አርሚ የሚባለው ፌደራል ሰራዊት የሚባለው የቀረው 2 ክፍለ ጦር ካለ አላቀም ማለት ተቆጥሮ 10 ይሆነን ያላቀም ግን በወሳኝ መልኩ ግን የፌደራል ሰራዊት የሚባል ሰብረነዋል፣ ደምስሰነዋል። እዚህ ላይ ለእንትን የፈጠርኩት አይደለም፣ ራሴን ለማጽናናት የፈጠርኩት ነገር አይደለም። ጎንደርን መከላከል አይችልም የፌደራል ሰራዊቱ። ባህር ዳርን መከላከል አይችልም የፌደራል ሰራዊቱ። ባይዘሴም ቶክን አዲስ አበባን መከላከል አይችልም። የኛ ሰራዊት አዲስ አበባ መግባት ፍላጎት ካለው የሚከለክለው ኃይል የለም። ምንም የሚያጠራጥር ነገር የለም። ያ ማለት መንገድ ላይ ቶክስ አይገጥመንም ማለት አይደለም። ይገጥመናል፣ ምንም ጥያቄ የለም። ያ ማለት የሆኑ ሰዎች ቀስትም ይዘው ታንክም ጭምር ብቻ አይንቀሳቀሱ ማለት አይደለም። አብይ አህመድ አጃቢዎቹን ሳይቀር እየላከ ያው አጃቢዎቹ ነው ይማርካል ነው ይንገላል። አጃቢሽን እስከ መላክ ከደረስ መንግስቱ ኃይለማርያም የህወሓት ሰራዊት ደነባ ሲደርስ ነበር አጃቢዎቹን መላክ የጀመረው። አብይ ካልዋን መላክ ጀምሯል። ጨርጨር አካባቢ ቆቦ አካባቢ መላክ ጀምሯል። እያልኩ ያለው እነዚህ ሰዎች ባህሪያቸውንም ድሮም አልቀየሩም። አሁንም ቢሆን እሱን ነው የሚቀጥሉት። የተቀየረ ነገር የለም። መልካም ይሄን ህዝብ ካላጠፉ ሰላም አያገኙም። እኛ እነዚህ ሰዎች ካላጠፋን ሰላም አናገኝም ማለት ቢያንስ ላንቃቸው መዘጋት መቻል አለበት። ቢያንስ ጣታ የሚስቡባት ጣት ተቆርጣ ማየት መቻል አለበት። ከዛ ውጭ የሰው ሰፈር የማመስ ፍላጎት የለንም። ከእንትናችን በላይ ከትግራይ ህዝብ አስፒሬሽን ከትግራይ ህዝብ ፍላጎት በላይ ጂኦግራፊካሊም ፖለቲካሊም የማማተር ፍላጎት የለንም። መልካም አቶ ጌታቸው፣ ምናልባት እንደዚህ ከሆነ እነዚህ ኃይሎች መጀመሪያ ይሄ ጦርነትንም ሲጀምሩት የትግራይን ህዝብ ለማንበርከክ አሊያም ለማጥፋት ከተቻለ የጀመሩት ጦርነት ነው። የኢትዮጵያ በሙሉ አቅሙ የኢትዮጵያ መንግስት በሙሉ አቅሙ የኤርትራን በሙሉ አቅሙ የአማራ ኃይል ከመደበኛ እስከ ኢመደበኛ አደረጃጀቶች ከሽፍታ እስከ ልዩ ኃይል ሁሉም ገብቷል። የቴክኖሎጂና የድሮን ድጋፍም እንደተጠበቀ ሆኖ ግን ይህንን
በ360 ዲግሪ ተከቦ መፈናፈኛ አጥቶ ባንክ ኔትወርክ ሁሉም ተዘግቶበት በላይም በታችም እሳት ሲወርድበት 8 ወር ሙሉ ተቋቁሞ መክቶ በክንዱ ቀብሮ ያባረረና ድል ያስመዘገበ ህዝብ ምን የተለየ ትርጉም አለው? ምን የተለየ ሚስጥር ቢኖረው ነው የትግራይ ህዝብ? እኔ አሁን ፈረንጆች ምን ያሉ መሰለኝ አሜሪካን የተለየ ህዝብ ነው ማለት ለእንትኑ ለቋንቋው አይመችም፣ ጥሩ አይደለም። ውስጥ የሚነግረኝ የህዝብ ለመብቱ የቆመ ህዝብ ነው፣ የማይደራደር ህዝብ ነው፣ የሰዎችን መብት የማይጋፋ ህዝብ ነው ብዬ በገልጸው ነው ይሻል። ለመብቱ ግን ከማንም በላይ ራሱ የሚቆም ጠበቃ የሚቆም ህዝብ ነው። የሚከፈለውን ሁሉ መስዋዕትነት የሚከፍል ህዝብ ነው። እኔን እንደመሪው ቆጥሮ እኔን ለማዳን ከማንም በላይ የቆመ ወጣት አቃለው ሰራዊት ለኔ ህሉና ሲምፕል ያው ሲምቦል ሆኜ ካላገለግላችሁ ካልነስተቀር የተለየ ነገር ሰራላችሁ። የህዝብ የተለየ ህዝብ ነው ወደሚል የሚያስገርም ህዝብ ነው ብቻ ብል ይበቃኛል። ከሌሎች ጋር በማነጻጸር